እስካሁን ከ28000 በላይ ሰዎች ተሳትፈውበታል በተባለውና ከትግራይ ክልል ውጭ በ11 ክልሎችና በሁለቱ ከተማ አስተዳደሮች በተከናወነው የምክክር አጀንዳዎችን የማሰባሰብ ሂደት 13 ጥቅል አጀንዳዎች ለኮሚሽኑ መቅረባቸው ተሰምቷል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ኃይለሥላሴ የፊታችን ግንቦት 22 የሚጀመረውን የፌዴራል አካላት የአጀንዳ ማሰባሰቢያ መድረክ አስመልክተው ከቀናት በፊት ለመገናኛ ብዙሃን በሰጡት መግለጫም ኮሚሽኑ የትግራይ ክልልና የዲያስፖራው ማህበረሰብ አጀንዳዎችን ለማሰባሰብ የሚያስችለውን ዝግጅት እያደረገ መሆኑን ጠቁመዋል። 13 ጥቅል አጀንዳዎችን ከክልሎችና ከተማ አስተዳደሮች ተሰብስበው ወደ ኮሚሽኑ ምክር ቤት ገብተዋል። በዚህ ሂደት በተጨማሪ የተለያዩ ማህበሮችና ግለሰቦችም አጀንዳዎቻቸውን ለኮሚሽኑ ልከዋል። ኮሚሽኑ ይህንኑ የአጀንዳ ማሰባሰብ ስራ በትግራይ ክልልና በዲያስፖራ ማህበረሰብ ለማካሄድ ዝግጅቶችን በማድረግ ላይ ይገኛል። የዲያስፖራው ማህበረሰብ ኢትዮጵያ በሬሚታንስ ወይም ከውጭ ሀገራት ከሚላክ ገንዘብ በአመት ከ4 ቢሊዮን ዶላር በላይ የውጭ ምንዛሬ እንድታገኝ የሚያደርግ ነው። ይህ የማህበረሰብ ክፍል በኢኮኖሚውና በማህበራዊ ዘርፍ ካሉ አስተዋጽኦ በተጨማሪም በሀገር ውስጥ የፖለቲካ እንቅስቃሴ ላይ የማይናቅ ሚና አለው። የዚህን የማህበረሰብ ክፍል አጀንዳ ለማሰባሰብ ኮሚሽኑ ምን አይነት እንቅስቃሴ እያደረገ ነው ስንል የጠየቅናቸው የኮሚሽኑ የፕሮግራም ማስተባበሪያ ኃላፊ አቶ አብርሃም ከበደ ከዲያስፖራው ማህበረሰብ ጋር ተከታታይ ውይይቶችን እያደረግን ነው፣ አጀንዳዎቻቸውን መረከብ የሚያስችሉ ሁለት አማራጮችንም ለይተናል ብለዋል። የዲያስፖራ ኢንጌጅመንት ከተጀመረ ቆይቷል። ተከታታይ የዌቢናር ስብሰባዎችን ከተለያዩ ዓለማት በሚገኙ የዲያስፖራ ማህበረሰብ ጋር ግንኙነት እየተደረገ ነው ያለው። አሁንም እየተደረገ ነው ያለው። እንግዲህ ሁለት ነገር ነው ያሰቡን። አንደኛው ቦታው ድረስ ሄዶ አጀንዳቸውን የማሰባሰብ ሀሳብ አለ። ሁለተኛ ደግሞ እዚሁ በዌቢናር ቴክኖሎጂን ተጠቅሞ ስብሰባዎችን ለማድረግ ሀሳብ አለን። እንግዲህ ሁለቱንም አማራጮች እያሰብንበት ነው ያለው። ግን ያው ካለን ጊዜ አንጻር የትኛው ላይ እንወድቃለን የሚለው እንግዲህ የኮሚሽን ምክር ቤት ውሳኔ ይሆንና ከዚያ ጎን ለጎን ግን እየሰበሰብን ነው። ከዚህ ቀደም የአዲስ አበባ ዲያስፖራ ማህበር በተለያዩ የዓለም ክፍሎች ከሚገኙ አባላቱ የሰበሰበውን አጀንዳ ለሀገራዊ ምክክር ኮሚሽን ማስረከቡ ይታወሳል። ኮሚሽኑ አጀንዳ በሚቀበልባቸው ሌሎች አማራጮች የዲያስፖራውን አጀንዳ እየተቀበለ ስለመሆኑ ያነሱት አቶ አብርሃምም በዲያስፖራ ማህበራት በኩል የሚቀርቡ አጀንዳዎችን አሁንም እንደሚቀበሉ ገልጸዋል። የኮሚሽኑ ባልደረቦች ወደ ተለያዩ ሀገራት ተንቀሳቅሰው አጀንዳ ለማሰባሰብ ከፍተኛ በጀት እንደሚያስፈልግም ኃላፊው ጠቁመዋል። በጽሁፍም ያስገቡበት ሁኔታ አለ። እዚህ ሀገር ውስጥም ያሉ አስተባባሪዎች አሉ። የዲያስፖራ ማህበረሰብ በየኮንቲኔንቱ ወይም በየክፍለ ዓለማቱ ያሉት ተወካዮቻቸው ወይም የማህበረሰብ ክፍሎቻቸውን እያነጋገሩ አሰባስበው የሚያመጡበትን ሁኔታም እያመቻቸን ያለ ነው። ግን ሁለት አማራጭ ነው ያለን። አንደኛው እዛው ድረስ ተጉዞ ፊት ለፊት ተገናኝቶ አጀንዳቸውን የመሰብሰብ፣ ሁለተኛው ደግሞ በዌቢናር ሚቲንጎችን ማድረግ ነው። እንግዲህ ብዙ እንትኖች ይኖሩታል። የኮስት ኢምፕሊኬሽን ወጪው ከፍተኛ ነው ስናየው ተጉዞ እዚያ ድረስ እንትን ማለቱ እና እሱን እያሰብንበት ነው ያለን። የኮሚሽኑ ምክር ቤት የዲያስፖራው አጀንዳ የሚሰበሰብበት መንገድን አስመልክቶ ውሳኔ ሲያሳልፍ በሂደቱ ተሳታፊ ለሚሆኑ ወገኖች ጥሪ እንደሚደረግም ተነግሯል።